ነበራት ይባላል ያው ብቻ ያው ይገለገሉባታል ለበላት እኔ ጨዋ ስለሆንኩ እንደሱ አይደለም ባርድና ይወለ ከገጠር የመጣ ዜብራ ጠብቆ ሲሻገር የአዲስ አበባ አራዳኮ አጥር ላይ የዘለለ መኪና ስር የሚገባ ሰገጤ ነው ያለው ከዚህ ጋር እንዴት ነው ስርዓት ያለው ህዝብ የምታስተካክለው የአዲስ አበባ አርድናኮ መስቀል አደባባይ ሽንት መስኛ ያደረገ አራዳ ነው እንግዲህ ይሄ ነው አራዳ ላስቴር ህገ መንግስቱ ይቀየር የሚሉ አንቀጽ 39 ይቀየር የሚሉ ሰዎች ከምን የተነሳ ይመስላል እንደዚህ ጩኸታቸው ከህገ መንግስት አላቀቀም እኔ ብዙ ጊዜ እናገራለሁ ለአማራ ዶክተር አብይ መላ ኦሮሞን ጨርሶ ኦሮሚያን ቢሰጣቸው ባንደኛው ሰዓት ውስጥ የመጀመሪያ የሚሰቅሉት ዶክተር አብይ ነው እኔ በጣም ይገርመኛል ቋንቋን ባይችሉ ሰገጤ ምናምን ትላለች እኛ እኮ ነን አማራንም አማርኛ አስተማርነው እኛ ነው በነገራችን ላይ እውነቱን ሰማና የትኛው አማራ ነው ከባህር ዳር ከጎንደር መቶ ጤነኛ አማርኛ የሚያወራው ጠቅላይ ሚኒስትሩ አማራው ኦነግ ኦሮሞ ደግሞ ነፍጠኛ ይላል ይሄ ሰው ምን ማድረግ አለበት ታስባለህ ለአማራ ቆራቆራለው የሚሉ ሰዎች በጣም ቆሻሾች ናቸው ልንገረን ያልሰደቡት ብሔርም የለም ያላንቋሽሹት ብሔርም የለም ኩራጌውን እንደ ሌባ እንዲታይ ያደረጉት ይሄ ደቡቡን ያሉነ ስሞላሞ ባሪያ ምናምን ያላንቋሽሹት አለን እስኪ የትኛው ክልል ነው ሶማሌ ነው አፋር ነው ትግራይ ነው ጋምቤላ ነው ማን ነው እስቲ ህገ መንግስቱ ይፍረስ ብሎ ሲጠይቅ የምታየው አማራ ብቻ ነው አንዳንድ አማራንን የሚሉ አክቲቪስቶች የአማራ ደጋፊ ነን የሚሉ የአማራ አክቲቪስት ነን የሚሉ ሰዎች አፋቸው ያልተጠመቀ ባለጌ የመጨረሻ ተሳዳቢ ብለኔ የአማራ አክቲቪስት ነን ባዮች ናቸው እነዘላለም የአብን ደጋፊ ናቸው ፓስተሩ አንድ ደግሞ አንድ ብዳለ ነገሩ ስሙ እብድ ፈልጎ እስክንድር ጋር ነው ሄደው ውሸት ነው እስቲ ባድራ በምርጫ ይደረግ ይህን ሲታየዋል ለሽንት ቤት ሞሎያነት